ዛሬ እንግዲህ አንድ አሪፍ ነገር ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። በዚህ ዌብሳይት ላይ ገንዘብ መስራት የምትፈልጉ ወይም ደግሞ እየሰራችሁ ያላችሁ ልጆች አዲስ ነገር ስላለ ይሄንን ቪዲዮ ማየት ይኖርባችኋል ማለት ነው። የዛሬው ቪዲዮ በጣም ወሳኝ የሆነ ቪዲዮ ነው። ብዙዎቻችሁ እንደምትወዱት አልጠራጠርም። ከእናንተ የሚጠበቀው ይሄን ቪዲዮ ላይክ እያደረጋችሁ፣ ለማንኛውም እስኪ ቀጥታ ወደ ቪዲዮአችን እንሂድ። እዚህ ጋር ስንመጣ እንግዲህ telega.io ላይ እንደሚታወቀው የቴሌግራም ቻናላችሁ ላይ ፕሮሞሽን በማሰራት ገንዘብ ማግኘት ይቻላል ማለት ነው። ስለዚህ ያን የሰራነውን ደግሞ ድሮ እንግዲህ የምታስታውሱ ከሆነ ከ$20 ጀምሮ ዊዝድሮ ማድረግ ይቻል ነበር። አሁን ላይ ግን ማድረግ ስለማይቻል አሪፍ የሆነ መንገድ እነሱም ደግሞ ሚሎ የሚባል አሪፍ የሆነ ሲስተም ይዘው መጥተዋል። ለምሳሌ እዚህ ጋር ስንመጣ ካፒታሊስት ብለን ቼክ ስናደርግ እንግዲህ እንደምታዩት $100 አድርገውብናል ማለት ነው። ስለዚህ አሁን ማድረግ ያለብን ነገር ምንድነው? እንዴት ነው ለምሳሌ 20 ቤት ያለን ሰዎች እንዴት አድርገን ዊዝድሮ ማድረግ እንደምንችል ነው ማሳያችሁ። እንደሚታወቀው ነው ያለኝ አሁን 28 ነው ማውጣት ስለምፈልግ እንግዲህ ሌላውንም ቼክ በመናረግ ጊዜ በጣም ከፍተኛ ነው። ነገር ግን ሚሎ የሚባለው አዲሱ ሲስተም ማለት ነው እንደምታዩት ይዘው ልመተዋል ማለት ነው። በሚሎ እንግዲህ ማድረግ ያለባችሁ ነገር ቢኖር የኔ ቴሌግራም ቻናል ላይ ሄዳችሁ ሚሎ ሊንክ አስቀምጫለሁ በሱ ትመዘገባላችሁ ማለት ነው። እንደምታዩት ልክ እንደዚህ ይመጣላችኋል። ያንኛው ለካምፓኒ ነው የተቀመጠው፣ ይሄ ግን እኛን ነው የሚወክለው። ስለዚህ እዚህ ጋር እንደምታዩት አይ አም ፍሪላንሰር የሚለው ጋር ትሄዱና ከዛ ጆይን የሚለውን ትነካላችሁ። ከዚያ በኋላ እዚህ ጋር ያው ቬሪፋይ ሰው መሆናችሁን ቼክ ያደርጋል ማለት ነው። እንደምታዩት ትንሽ እንጠብቃለን። ከዚህ በኋላ እንግዲህ ፈርስት ኔም የሚላለ እንደዚሁም ላስት ኔም የሚላለ እዚህ ጋር ይሄንን እንሞላለን ማለት ነው። እንደዚህ አድርጌ ከሞላሁኝ በኋላ ከዛ ኢሜላችሁን እዚህ ጋር ትሞላላችሁ። ከዚያ በኋላ ፓስወርዳችሁን እዚህ ጋር ትጽፋላችሁ ማለት ነው። ጠንከር ያለ ፓስወርድ ጻፉ። እሷን ተነካላችሁ። ቀጣዩንም ከነካችሁ በኋላ ክሬት አን አካውንት የሚለውን ትነኩታላችሁ ማለት ነው። እንደምታዩት እንደዚህ አይ አም ኖት ሮቦት የሚል ነገር ይመጣላችኋል። እሱን ነካ ታደርጉና ቬሪፋይ ታደርጋላችሁ ማለት ነው። እንግዲህ ካሁን ወደ ኢሜላችን ልኮልናል ማለት ነው። ሊንክ ሄደን ቬሪፋይ እናደርጋለን ኢሜላችን ላይ። እንደምታዩት እዚህ ጋር ከመጣን በኋላ እዚህ ጋር ኮምፕሌት ሬጂስትሬሽን የሚለውን እንነካውና ከዛ እዚህ ጋር ፓስወርዳችንን ደግመን እናስገባውና ወይም ኒው ፓስወርድ የሚለው እሱ ማስገባት ትችላላችሁ፣ አዲስ ፓስወርድ። ከዚያ በኋላ እንደምታዩት እዚህ ጋር እንግዲህ ቬሪፋይ እናደርጋለን። ያው ካር የሚሆኑትን ነካን የሚለኝ እነሱን ከነካው በኋላ እንደዚህ ኮምፕሌት ሆኗል ማለት ነው። እንደዚህ ኮምፕሊት ካደረግን በኋላ እንደምታዩት ራሱ ወደዚህ አውቶማቲካሊ ያመጣናል ማለት ነው። አሁን እንግዲህ ወደ ሚሎ ገብተናል ማለት ነው። ሚሎ የሚባለው አካውንት ይሄ ነው። ስለዚህ ካሁን የሚቀረን ምንድነው? ቬሪፋይ ማድረግ ነው የሚቀረን። ስለዚህ አንዳንድ ነገሮችን ኮምፕሊት ሳይን አፕ የሚለውን በመንካት ቬሪፋይ አድርገን እንጨርሳለን ማለት ነው። ዋናው ነገር እዚህ ጋር መተን እንግዲህ እንደምታዩት ቅድም መጀመሪያ አካባቢ ሞላ ነው ስም አለ ሚድል ኔም የሚለው ኦፕሽናል ነው ትቸዋለሁኝ። ነገር ግን እዚህ ጋር ከአይዲያችሁ ጋር ወይም ከፓስፖርታችሁ ጋር ተመሳሳይ የሆነ ቀን እዚች ጋር ትሞላላችሁ ማለት ነው። እሺ ለማንኛውም እዚህ ጋር እኔ የተወለድኩበትን ቀን ልክ እንደዚህ አስገብቻለሁኝ። እዚህ ጋር ደግሞ ሲቲዝን እዚህ ጋር ሰርች ማድረጊያው ላይ ኢትዮጵያ ብላችሁ ጽፉና ኢትዮጵያን ሴሌክት ታደርጋላችሁ። እዚህ ጋር ስልካችሁን ትጽፋላችሁ። ስልካችሁን ከጻፋችሁ በኋላ ልክ እንደዚህ አድርጌ ጽፌያለሁ። ከዛ ኤስኤምኤስ ኮድ ይላክልኛል። ቬሪፋይ የምትለዋን ስነካት ማለት ነው። ከዚህ በኋላ በስልኬ የተላከውን ኤስኤምኤስ ኮድ እንደዚህ ካስገባው በኋላ እንደዚህ ቬሪፋይ ያደርገዋል ስልኬን። አሁን በቀጥታ ምንድነው የምናደርገው? ኔክስት የሚለውን እንነካለን ማለት ነው። እዚህ ጋር ስንመጣ እንግዲህ ታክስ ሬሲደንትስ ካንትሪ ነው የሚለው። ኢትዮጵያ ስንለው ኖርማሊ ስለሌላት ያው ችግር የለውም፣ ዝም ብለን ኢትዮጵያ ብለን እንጽፋለን። እንደዚህ ስንጽፍ እንግዲህ ልክ እንደዚህ ይመጣልናል። አሁንም ኔክስት እንለዋለን። ከዛ በመቀጠል አድራሻችሁን፣ ይሄ ማለት ፓስፖርታችሁ ላይ ወይ ደግሞ አይዲ ካርዳችሁ ላይ ያለውን በትክክል የምትሞሉት ማለት ነው። እዛ ጋር አለ፣ እሱን በትክክል ትሞላላችሁ ማለት ነው። ፖስታል ኮድ ካለ አለ፣ ከሌለ 00 አድርጋችሁ ማስቀመጥ ትችላላችሁ። ከዛ ቬሪፋይ ኖ የሚለውን ትነኩታላችሁ። እንደምታዩት ከዛ ፓስፖርት፣ ድራይቨር ላይሰንስ፣ አይዲ ካርድ፣ ሬሲደንስ ምናምን አለ። እኔ አይዲ ካርድ ነው መጠቀም የምፈልገው። ከዛ ኮንቲኒው ለዋለሁኝ። እዚህ ጋር ፍሮንት ሳይድ እና ባክ ሳይዱን ፎቶ ታነሱታላችሁ ማለት ነው።
ከዛ እሱን እዚህ ጋር ፎቶ ካነሳችሁ በኋላ በጥራት መነሳት አለበት። ከዛ አፕሎድ ታደርጋላችሁ። እንደምታዩት እኔ መጀመሪያ ቀድሜ ስላነሳሁኝ እዚህ ጋር አፕሎድ አደረኩት ማለት ነው። ከዛ በመቀጠል እንግዲህ እንደምታዩት ሁለቱንም ካስገባው በኋላ እንደዚህ ነካዋለሁ። ከዛ ፊታችሁን ደግሞ ቬሪፋይ ታደርጋላችሁ ማለት ነው። እሱን ካደረጋችሁ በኋላ በቀጥታ ቬሪፋይ ዩር አይዲ የሚል ነገር ይመጣላችኋል ማለት ነው። አሁን አይዲያችንን ቼክ እያደረጉት ነው ያሉት። እንደምታዩት ሪቪው ነው የሚለው ያው እያዩት ነው ያሉት፣ ቼክ እያደረጉት ነው ያሉት። ከዛ ካዩት በኋላ እንግዲህ ወደ ኋላ ትመለሳላችሁ ማለት ነው። እንደምናየው ከሆነ ቬሪፋይ እዚህ ጋር ሴኩሪቲ ምናምን ማስተካከል ትችላላችሁ። ቱ ስቴፕ ቬሪፊኬሽን ማስተካከል ትችላላችሁ። ይሄን በኢሜይላችሁ አንዳንድ ሜሴጅ እንዲደርስ ኦን ማድረግ ትችላላችሁ። ስለዚህ አካውንቱን ዲሊት ማድረግ ትችላላችሁ እና ይሄን ይመስላል። እዚህ ጋር ፐርሰናል ዲቴል ብሎ ቬሪፋይ አድርገውታል። እዚህ ጋር ምንድነው አማውንቱን ነው የምጽፈው አሁን ቀጥታ ማለት ነው። እንደምታዩት ከ$20 ጀምሮ በ1% ዊዝድሮ ማድረግ እንችላለን ማለት ነው። ስለዚህ በቀጥታ እንደምታዩት ያለኝን ባላንስ እዚህ ጋር ጻፍኩት። ከዚያ በኋላ ቀጥታ ዊዝድሮ አደረኩት ማለት ነው። ወደ ምን ወደ ሚሎ። ከዛ ኢሜል ላይ ሄጄ ኮንፊርም አድርጋለሁ። እንደምታዩት ከቴሌጋ.io እንደዚህ ተልኮልኛል። በ24 ሰዓት ውስጥ ቬሪፋይ አድርግ ነው የሚለው። በሊንኩ ገብተን ቬሪፋይ እናደርጋለን ማለት ነው። እንደምታዩት አሁን በ48 ሰዓት ውስጥ ወደ አካውንት ይገባል የሚል ሜሴጅ መልእክት አስቀምጠውልኛል። ስለዚህ ሰኞ ወይም ሮብ አካባቢ ይገባል ማለት ነው። ስለዚህ እንደምታዩት ከሆነ ቬሪፋይ አድርገን ጨርሰናል። እንግዲህ በ48 ሰዓት ውስጥ ፔይ አውት ይሆናል ማለት ነው። እንደምናየው ከሆነ ወደዚህ ልከውታል ማለት ነው። አሁን በቀጥታ ይሄንኛው ካርድ ነው፣ ቪዛ ካርድ ምናምን። ይሄ ደግሞ ከረንት አካውንት ካላችሁ፣ ይሄ ደግሞ ዋሌት ነው። እንደዚሁም ክሪፕቶ ዋሌቶች በቲአርሲ20 እና በኢአርሲ20 ያሉ፣ እንደዚሁም ፔይ ኦነር አለ ማለት ነው። ስለዚህ እኛ የምንጠቀመው USDT TRC20 የሚለውን ነው የምንጠቀመው። ስለዚህ ካሁን እዚህ ጋር ወደ ስልካችን ሜሴጅ ይላክልናል። እሱን ቬሪፋይ እናደርጋለን ማለት ነው። ኮዱን ወደ ስልካችን ከገባ በኋላ እዚህ ጋር እንጽፈውና ከዛ ኮንቲኒው የሚለውን እንነካለን። ከዛ ኮንቲኒው የሚለውን ስንነካው እንግዲህ እንደምታዩት አድራሻችሁን ሊንክ አድርጉ የሚል ነገር ይመጣል። እዚህ ጋር ከባይናንስ ላይ ወይም ከፈለጋችሁት ዋሌት ላይ የቲአርሲ20 አድራሻ ይዛችሁ ትመጡና እዚች ጋር ፔስት አደርጋላችሁ ማለት ነው። ከዛ አይ አግሪ የምትለዋን ከነካችሁ በኋላ ሊንክ ታደርጉታላችሁ። ይሄ እንግዲህ የቲአርሲ20 አድራሻዬ ሊንክ አደረኩ ማለት ነው። እንደምታዩት ይሄንን ይመስላል። አሁን በቀጥታ ወደ ባላንስ ወደሚለው ጋር ሄዳለሁኝ። እዚህ ጋር ከመጣው በኋላ እንግዲህ ይሄንን ባላንስ አሁን ዊዝድሮ ላደርገው ነው ማለት ነው። ከዛ ዊዝድሮ ሜትዴን እንደምታዩት አስገብቻለሁ። አማውንቱንም ራሱ አስገብቶታል። ከዛ ኔክስት የሚለውን እነካዋለሁ። እንደምታዩት አሁን እንደዚሁም ደግሞ የሚደርሰኝንም እዚህ ጋር አስቀምጦታል ማለት ነው። ስለዚህ እነካዋለሁኝ። አሁን ፕሮሰስ እያደረገ ነው ያለው። እንደምናየው ከሆነ ፈንድ ሰክሰስፉሊ ዊዝድሮ ቱ ዋሌት የሚል ነገር እዚህ ጋር ያሳየኛል ማለት ነው። አሁን እንግዲህ ትንሽ እንጠብቅና እናያለን። እንደምናየው ከሆነ ኢሜይላችን ሄደን ቼክ እናደርጋለን። ኢሜይልን ቼክ ሳደርግ እንግዲህ እንደምታዩት ከሆነ ዩር ዲፖዚት ኦፍ ብሎ አስቀምጦልኛል። ያወጣሁትን ገንዘብ በቀጥታ ወደ ዋሌቴ መድረስ ችሏል ማለት ነው። ስለዚህ ቴሌጋ.io ላይ ከ$20 ጀምሮ ያላችሁ ልጆች በዚህ መንገድ ወደ ባይናንስ አካውንታችሁ ወይ ደግሞ ወደ ራሳችሁ ዋሌት በቀላሉ ማስላክና መቀበል ትችላላችሁ ማለት ነው። ይሄንን ሜተድ እንደምትወዱት እርግጠኛ ነኝ። ስለዚህ ይሄንን ቪዲዮ ላይክ ማድረግ እንዳትረሱ። ቀጣይ ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። እንደዚሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቼክ የማደርገው ይሆናል ማለት ነው። እንደዚሁም በሚቀጥለው በአሪፍ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ መልካም ቀን ይሁንላችሁ።